ከታሰረ ኢትዮጵያ ሰላም ታመጣለች ተብሎ እኮ ሰልፍ ወጥቷል። በቃ እሱ ይሙት እሱ ይታሰር እንጂ ሀገራችን ሰላም ትወጣለች። የሰይጣኖች መሪ እሱ ነው። ሸቤ እናስገባው ተባለና ሸቤ ያስገቡኝ። እኔ ከጭቅጭቁ ገላግለው ሀገሪቷን ችግር ውስጥ ከተባሉ ፕሊዝ የዛ ሀገር ችግር ቢገዛ የዛ ሀገር መፍትሄ ቢገዛ ሟንግሮ ቆሯል። እንግዲህ በኢትዮጵያ ብሎ የምንሰበሰበው አማራው ብቻ ነበር። አሁን ከዛ የባሰ ችግር ውስጥ ገብተናል። ወዳጅ ኢትዮጵያ የምትባለውን ነገር ሁሉ ትቶ የራሱን ጎጆ ሰርቷል። አማራው የአማራ ጎጆ ሰርቷል። ኦሮሞ ጎጆ ሰርቷል። ትግራይ የትግራይ ጎጆ ሰርቶ የሀገር ጉዳይ አባንደን አደረገ። ሰው በሙሉ በቻለኝ ነው እንዴት የጋራ እሴት እንዴት የጋራ መድረክ እንደፈጠረ ሁሉም የየራሱን ጎጆ ሰርቶ ጎጆው ላይ መትረየስም ዲጂኖም ጎጀራም ይዞ ቆሟል። ራሱ ይዘለማል። ሁሉም የሁሉም ጠላት የሆነበት ስቴቱ ኔቸር ውስጥ ገብተናል። ስለዚህ አሁን ያለው ቻሌንጅ ሁሉም ጎጆውን እንደያዘ ከጎጆ ውስጥ አትሊስት ወጣ ብሎ መካከል ላይ የሚቀመጥበት አንድ ሰቀላ መስራት መቻል አለ።